ስለ ልብ እንዴት እንደሚሰራ እናያለን። ደም ዲኦክሲጂኔትድ የሆነው ደም ከቬና ካቫ ኦር ሱፐር ቬና ካቫ ከጭንቅላትና ከተለያዩ እጃችን አካባቢ ካሉት ቬኖች ደምን ይዞ ይመጣል። ኢንፌሪየር ቬና ካቫ ደግሞ ከታች ከእግራችን ምናምን ያለውን ዲኦክሲጂኔትድ የሆነውን ደም ይዞ ይመጣና ወደ ራይት አትሪየም ይገባል። ራይት አትሪየም ውስጥ ከገባ በኋላ ይሄ ትራይኮስፒድ ቫልቭን ያልፍና ራይት ቬንትሪክል ይገባል። ራይት ቬንትሪክል ውስጥ ከገባ በኋላ ደግሞ በፕሮመነሪ አርተሪ ሆኖ ፕሮመነሪ አርተሪ ደግሞ አርተሪ ማለት ደምን ከልብ የሚያወጣና ወደ ተለያዩ የሰውነታችን አካላት የሚያደርስ ነው። እናም ፕሮመነሪ አርተሪ የሚባለው ብቻ ነው ዲኦክሲጂኔትድ የሆነውን ብለድ የሚይዘው እንደምታውቁት ማለት ነው። ከዛን ወደ ላንግ ካደረሰ በኋላ ኦክሲጂኔትድ የሆነው ብለድ ደግሞ በፕሉመነሪ ቬን ሆኖ ወደ ሌፍት አርቴሪየም ይገባል። ከዛን ደግሞ ባይኮስፒድ ወደ ማይትራል ቫልቭን ያልፍና ወደ ሌፍት ቬንትሪክል ይገባል። ከሌፍት ቬንትሪክል ደግሞ በአኦርታ ይወጣል ማለት ነው። አኦርታ ደግሞ the largest artery in our body ማለት ነው። እና የተመቻችሁ ነገር ካለ ላይክ አድርጉልን፣ ያልተመቻችሁ ነገር ካለ ኮሜንት አድርጉልን።